አልጋ ቤት ተከለከለ። የጋብቻ ሰርተፍኬት የሌለው ሰው በቀደም የተወራው ምን ማለት ነው? ሰምተሻል? እኛ ምን ሊውጠን ነው? ምን ልንሆን ነው? እኛ ምን ልትሆኝ ነበረች? ከፍቅረኛዬ ጋር ነው አልጋ ቤት አለ እንትን የምለው ምን ሊውጠኝ ነው? አሁን አልጋ ቤት ተከለከለ። አሁን ተከለከለ። ታዲያ እና የት ልገናኝ? ኬክ ቤት፣ ሻይ ቤት። እኛ ህፃን ልጅ ነን። ኧረ ጉድ በይ ጉድ በይ። ይሄስ ጉድ ነው። በእኔ ፊት ይሄ ነገር አታውሪ። በእኔ ፊት ነውር ነው። ኧረ እባክሽ ተቃጠሉ። የባሰ አታቃጥሉ። ተቃጠይ። አልጋ ቤት ተከለከለ። አልሰማሽም? ተከለከለ እንዴ? እኔና እሱ ነው የምንግባባው። ጉዳችን ጉዱን ይስማ። አረ ጉድሽ ይፍላት። ደፈርሽ ልጃችን ሀገር ይታይ። አንቺ ደፍራ ደገመችልኝ። ጭራሽ ደገመችልኝ። መያዝ አይቻልም አልጋ ቤት እና ከማን ጋር ምንድን ነው ታዲያ? ከሱ ሌላ አልጋ ቤት ያለስምሽ ተቃጠሽ ነዳች። በጣም ተቃጠል። አላም ተቃጠይ አላበኝ። በእናንተ ጊዜ ነበር እንደዚህ? በእኔ እንደምፈጣጥ አልነበርንም እኛ። እፍረት ነበር በእኛ ጊዜ። እንዴ ነው ባንቺ ባሰ። አልደረሰብሽ ወይ አልደረሰብሽ? ምን ነው ይፈላ ባንቺ ይለቅልኝ ተላቆችሽም አናደረጉት። በፊቴ ደፈርሽ ማውራትሽ። ሃሎ አንተ አልጋ ቤት ተከለከለ የሚባል ነገር ምንድን ነው? ወደዛ ዘይ ቆሽ አንዴ አባይ ዘጋፍሽ ወይ አልጋ ቤት ተከለከለ ልጅ ናብቺ አይ ማዘር መታኝ በጥፊ። አንተ ዞረብኝ ባይ በጥፊ መታኝ። ምን ነበር መሰል አልጋ ቤት ተከለከለ። እሺ ላስጨርሰው። ነገ ቀጠሮ አለኝ ከሱ ጋር። ቀጠሮ አለኝ እኮ ታውሪ። አንተ እኮ የኔ ጀግና ነህ አይደለም? በፊት ታውሪ። ምክንያት አጣጣም እኮ አንተ አንበሳ። አንተ በጣም እሺ በንገረው። ምክንያት አጣጣም አታውሪ። እሺ በቃ እንዴ አታውሪ